የት ነው ማብራሪያ የምትሄደው? ኢየሱስ እኔ መሰጥ አይደለሁም ይላል አይደል? ጥያቄ ጠይቀኝ እኮ መንግስተ ሰማያት። አዎ እሱን ጠይቀኝ ነበር። እሺ አዎ ኢየሱስ አምላክ አይደለም፣ እሱ መንግስተ ሰማያትን መስጠት አይችልም ብለህ ነበር ይላል መጽሐፉ። እሺ ምን ትላለህ? ተሳስቷል መጽሐፉ። በቃ መጽሐፉን ሳላነብ ልንገርህ እዚህ። እሺ ንገረኝ። መጽሐፍ ቆይ አንድ ሰው መጽሐፍ ቅዱስ ካለ ይክፈት። ሀሳብህን ንገረን፣ ችግር የለውም። እሺ ሀሳቤ ልንገርህ። እዛ ቦታ ላይ አንዱ ልጄ በጎን አንዱ ልጄ ደግሞ በግራ እንዲቀመጥልኝ በመንግስተ ሰማያት እንዲቀመጥልኝ አድርጋለችው አይደል? ከዛ በኋላ ኢየሱስ እኔ የሚጠጣውን ጽዋ ወይንም እኔ የምጠጣውን ጽዋ እንድጠጡ ትፈልጊያለሽን? ይሄ ከአባቴ ነው እንጂ ከኔ የተሰጠ ነገር አይደለም ነው ያለው እዛ ቦታ አይደል? ምን ነው? ምንም አይደል። በል ቀጥል፣ እየሰማህ ነው። እሺ አዎ እሱማ ልክ ነው እኮ እዛ ቦታ ላይ አብራራህ ጨረስክ አለች። እዛ ቦታ ላይ ኢየሱስ አልጨረስኩም ገና ምን ጀመርኩ? በስ ጀምር። ቴዲ ሰላም አለይኩም። ቴዲ ወይ ኔትወርክ እያልክ ኮሜንት ላይ እየጻፍክ ነው። ኔቱ ይሰራል አይደለ? ገስት ላይ ነው የማይሰራው። ቴዲ ይሰማል? አሁን ይሰማል። በል እኔ ኔትወርክ እኮ ነው ኔትወርክ